ሀገራችን ላይ እስከ መጨረሻው ተስፋ እንዳንቆርጥ ከሚያረጉን ምክንያቶች አንዱ እንደዚህ አይነት ሰዎች መኖራቸውን ስናይ ነው። ደህና ነህ? ስራ እንዴት ነው? አሪፍ ነው? መንዳት ትችላለህ በዚህ? ምን ችግር? እሺ ይሄ ተሽከርካሪ ህዝብ አንድ ነው። ህዝብ አንድ ደግሞ በካታጎሪ መንዳት የሚችለው ታውቃለህ? ሚኒባስና ከዛ በላይ ቅጥቅጣ ይዞ ነው የምንነዳው። ፎርስ ከነዳ መንጃ ፈቃድ አለ የለህም? ስለዚህ የለህም ማለት ነው አይደለ? እንደሌለ ነው የሚቆጠረው። የሶስት እግር የለህም። የሶስት እግር ከሌለ በካታጎሪም የተለያየ ስለሆነ ማለት ነው። ስለዚህ መንጃ ፈቃድ የሌለው ሰው ስንት ይቀጣል? መንጃ ፈቃድ የሌለው ሰው 8,000 ብር ነው የምትቀጣው። ይሄ ያለ ደረጃ አይደለም፣ ህዝብ አንድ ነው። ካታጎሪ ያለ ደረጃ የሚባለው ታክሲ አንድ እያለ ታክሲ ሁለት ከነዳ ነው። ታክሲ ሁለት እያለ ታክሲ አንድ ከነዳ ችግር የለውም። ታክሲ አንድ እያለ ታክሲ ሁለት ከነዳ አሁን ህዝብ አንድ አለ። ህዝብ ሁለት ከነዳ ያለ ደረጃ ይባላል። 1,000 ብር ቅጣቱ። ይሄኛው ግን በካታጎሪ ስለሚለያይ መንጃ ፈቃድ የለህም ማለት ነው። አሁን መንጃ ፈቃድ ሳይኖር ነው እያሽከረከርክ ያለው። የለም እንጂ ህዝብ ነው። ይሄ በካታጎሪም የተለያየ ነው። በካታጎሪ የሚለያይ ደግሞ መንዳት አይቻልም። ስለዚህ መንዳት ተገቢ አይደለም። ለዛሬ ለአሁን ብቻ ነው የምናልፍ አንተን ለዚህ ሰዓት ብቻ አሁን ወስደህ ፎርሳውን አቁማት። አለበለዚያ 8,000 ብር ታርጋውን እንይዛለን። ታርጋውን ያዝ፣ አስፈርመው መንጃ ፈቃድ የሌለው ብለህ ማለት ነው። አስፈርመው ከዚህ በኋላ እንዳትደግም። ስለዚህ አንደኛ ብትገጭ ኢንሹራንስ ላንተ ከበር ያደርግልህ መንጃ ፈቃድ የሌለው ሰው ነው። ስለዚህ ሙሉ ጥፋትም ሙሉ ኃላፊነትም የምትወስደው አንተ ነህ። አስተካክል እሺ፣ እንዳትደግም። እንግዲህ ይሄኛው የፎርስ ሹፌር ያለብኝ ችግር ከሚመጣብኝ አያንስም ብሎ የመጣው ይምጣ ብሎ ነው በማይነዳበት መንጃ ፈቃድ ይሄን ፎርስ ሊሸቅልበት ይዞ የወጣው። ትራፊኩ የተረዳበት ወይ ልጁን የተረዳበት ወይ ሊያስተምሮ የፈለገበት መንገድ ድንቅ ነው። እውነቴን ነው የምላችሁ፣ ድንቅ ነው። እግዚአብሔር ባርክ ማለት ወዳለው በዚህ አጋጣሚና ትራፊክ ዋና ዓላማው ቅጣት መሰብሰብ ሳይሆን ሕግን ማስከበር ነው። በእርግጥ ጥፋት የሚያጠፉ ሹፌሮች አይቀጡ ማለት አይደለም። እንደዚህ አይነት ችግር ያለባቸው ሰዎች ይህን ችግር ቤታቸው ቁጭ ከማለት የመጣው ይምጣ ብለው የሚወጡ ሰዎች እንዳሉ ማሰብ አለብን። ይህን ችግር ሲገኝ የተገኘውን አጋጣሚ ተጠቅሜ የተለያዩ ጉቦዎችን እቀበላለሁ ከማለት ይልቅ እንደዚህ አስተምሮ ማለፍም ነፍስያን ደስ ያሰኛታል። ክፍያዋ ከሰማይ ነው የሚሆነውና አንተ ትራፊክ ፖሊስ ሆይ ምስጋናችን ይድረስ፣ ከፍ በል ለማለት እንወዳለን በዚህ አጋጣሚ።